በመካከለኛው ዘመን የኢትዮጵያ ታሪክ የሰለሞናዊው ስርወ መንግስት መስራች ተብለው የሚታወቁት ንጉስ ማን ናቸው? ሀ አጼ ይኩኖ አምላክ፣ ለ አጼ ካሌብ፣ ሐመሩሃ አጼ ላሊበላ፣ መ አጼ ዘርዓ ያዕቆብ። ሀ አጼ ይኩኖ አምላክ። አጼ ይኩኖ አምላክ እንደ አውሮፓውያን አቆጣጠር በ1270 የዛጉዌ ስርወ መንግስትን በመገልበጥ ስልጣን የያዙ ንጉስ ናቸው። በ19ኛው ክፍለ ዘመን መገባደጃ ላይ ኢትዮጵያን አንድ ለማድረግ ጥረት የጀመሩትና የዘመናዊት ኢትዮጵያ መስራች ተብለው የሚጠሩት ንጉስ ማን ናቸው? ሀ አጼ ዮሐንስ አራተኛ፣ ለ አጼ ቴዎድሮስ ሁለተኛ፣ ሐመሩሃ አጼ ምኒልክ ሁለተኛ፣ መ አጼ ኃይለ ሥላሴ። ለ አጼ ቴዎድሮስ ሁለተኛ። አጼ ቴዎድሮስ ሁለተኛ የዘመነ መሳፍንትን በማብቃት ኢትዮጵያን በማዕከላዊ መንግስት ስር ለማምጣት የመጀመሪያውን እርምጃ የወሰዱ ናቸው። በኢትዮጵያ ታሪክ ወርቃማው ዘመን ተብሎ በሚታወቀው ወቅት ታላላቅ ድርሰቶችን የደረሱና አስተዳደራዊ ለውጥ ያመጡት ንጉስ ማን ናቸው? ሀ አጼ ገላውዲዮስ፣ ለ አጼ ፋሲለደስ፣ ሐመሩሃ አጼ ዘርዓ ያዕቆብ፣ መ አጼ ሱስንዮስ። ሐመሩሃ አጼ ዘርዓ ያዕቆብ። አጼ ዘርዓ ያዕቆብ በ15ኛው ክፍለ ዘመን የነገሱ ሲሆን እንደ መጽሐፈ ብርሃን ያሉ ድርሰቶችን በመድረስና ሃይማኖታዊ አንድነት በመፍጠር ይታወቃሉ። የኢትዮጵያ ጦር በዓለም አቀፍ ደረጃ የሚታወቀውንና የጣሊያንን ወራሪ ኃይል ድል ያደረገበት የአድዋ ጦርነት የተካሄደው በየትኛው ዓመተ ምህረት ነው?